ፍቅር ሲፈርድ አስተማሪና እውነተኛ ታሪክ። አዘጋጅ ማኔ። ክፍል 3። ሳራ እያነባች መንገዷን ቀጠለች። ወዴት እንደምትሄድ መድረሻዋ ግን ፍጻሜውን አታውቀውም። ብቻ ትሄዳለች። ወደ አባቷ ቤትም ብትመለስ ምን እንደሚጠብቃት ታውቃለች። ለዛም ወደዛ መሄድ አታስብም። ይህ በእንዲህ እንዳለ አንድ ነገር ትዝ አላትና ስልኳን መሸጥ እስክትረጋጋ አልጋ ይዛ ማደር እንዳለባት አሰበች። እንዳሰበችውም ስልኳን አንድ ሞባይል ቤት ሄዳ በርካሽ ገንዘብ ሸጠችውና ሆቴል ውስጥ አልጋ ተከራይታ የዛን ቀን እዛው ሆቴል ውስጥ ስታለቅስ አደረች። በነጋታው ግን ነገሮችን ለመርሳት መጠጥ ቤት ውስጥ ብቻዋን ገብታ መጠጣት ጀመረች። የሚገርመው መጠጥ ጠጥታ የማታውቅ አትመስልም። ገንዘብ እንደሌላት እያወቀች ታዛለች። ይሄኔ ስክር ብላ ራሷን አታውቅም። ይሄኔ የወንዶችን ሁሉ ትኩረት ሳበች። አብሯት መዝናናት የሚፈልጉት በዙ። ይሄኔ ነበር ልዑል ከየት መጣ ሳትለው ያሉበት ክፍል ከጭፈራ ቤቱ እጇን ይዟት ወጣ። ከዛም አልጋ ይዞ አስገብቷት ወጥቶ ሊሄድ ሲል በሰከረ አንደበት ምላሷ እየተኮላተፈ ለምን መጣክ? ለምን ትሄዳለክ? ለካ ከቤታችሁ አባራችሁኛል አለችና ከት ብላ ሳቀች። ልዑልም ተመልሶ ወደ ሳራ ዘወር አለና እንደማፈቅሽ ስለምታውቂ ነው አይደል እንዲህ የምትሆኚው? እስቲ ንገሪኝ፣ ምን ነበር ያጎደልኩብሽ? ምንድነው ከኔ ያጣሽው? ሌላ እንድትመኚ ያደረገሽ ምንድነው? ቃላቶች አጠሩትኝ። ሰቅሰቅ ብሎ ያለቅስ ጀመር። ሳራም እንባዋ እየጎረፈ ላንተ ስል ነው፣ ላንተ ስል አንተን ላለማጣት እናትህና እህትህ እንድጠላኝ የፈለጉትኝ ሁሉንም ነገር የነሱ ስራ ነው እንጂ እኔ ካንተ ውጭ አለችና ወይኔ እኔ ነገር ለካ እንዳትናገሪ ብለው አስጠንቅቀው ነበር ብላ አፏን ያዘች። ልዑል ግራ ገባው። ሰክራ ነው? አብዳ ነው? ወይስ እውነቷን ነው እየሰማ ያለው ነገር? ራሱን ጠየቀ። ሳራም ሉሉ እባክህ ሳመኝ፣ ፍቅር ስጠኝ፣ ስሞትልክ፣ ለዛሬ ብቻ እንደ ፍቅረኛሞች እንሆን፣ ከዛ ከነገ ጀምሮ እናትህ እንደምትፈልገው እንለያያለን እያለች ተዘጋጀች። ልዑል ያለችውን አደረገ። ያኔ የፍቅር የበላይነት ነገሰ። በዛች ሌሊት ሳራ ራሷን አሳልፋ ሰጠችው። ለመጀመሪያ ጊዜ አንሶላ ተጋፈፉ። ድንግልናዋን ለምታፈቅረው ሰው አስረከበችው። ጠዋት ስትነቃ ልዑል ከጎኗ ክንዱን አንተርሷት ተኝታለች። ማመን አቃታት። ማታ የተፈጠረውን በጠቅላላ ረስተዋለች። ከተኛችበት ተነስታ ልትወርድ ስትል ፍቅር ቆይ ተረጋጊ አለና ቀድሞ ወረደ። ነጠላ ጫማም ሰጣት። ግራ እንደተጋባች ገብቶታል። ከዛም ሻወር ገብተው አንድ ላይ ታጠቡና ደም የነካውን አንሶላ አስተካከለውና አልጋው ላይ ተቀመጠ። ፍቅር ማታ ያልሽውን አሁን በድጋሚ አሽረጅኝ አላት። ደነገጠች። ሰክራ መቀባጠሯን አሳፈራት። የኔ ውድ እኔ በጣም አፈቅርሻለሁ። የኔ በሽታ ካንቺ መለየት ነው። የኔ ደስታ ካንቺ ጋር መኖር ነው። ስለዚህ እባክሽ ሲል አቋርጣው በቃ ሁሉንም ነገር የሆነው ላንተ ሲባል ነው። እናትህ ስለምትወድህ የመሰላትን አርጋለች። በእኔ ምክንያት ደግሞ ብላ ንግግሯን ሳትጨርስ በቃሽ፣ አሁን ከዚህ ወጥተን እቤት እንከራያለን። ከዛም እየሰራው አኖርሻለሁ፣ እመኝኝ፣ ትምህርትሽንም አስተምርሻለሁ፣ እንደምትመኘው ምርጥ ጠበቃም ትሆኛለሽ አለ። ያኔ
ይህንን ሲላትኝ እንባዋን መቆጣጠር አቃታት። ሁለቱም በየተራቸው ሀሳብ ተወጠሩ። ክፍሉ ላይ ዝምታ ሰፈነ። ሳራ ምን አይነት እድለኛ እንደሆነች ስታስብ የደስታ የሳቅ እንባ ተናነቃት። ውዴ ይህ አይሆንም። አሁን እናትህ የምትልህን ስማትና እቤትህ ተመለስ፣ ትምህርትህን ተማር፣ አባትህ ጋርም ሂደክ እኔ ምንም አልሆንም ከዛ ወደፊት ስትል አላስጨረሳትም። እቅፍ አደረጋትኝ እየሳማትኝ ትናንትና ከቤት ወጥተሽ ስትሄጂ ስከተልሽ ነበር። አንቺን አጥቼ መኖር አልችልም። እውነቴን ነው የምልሽ፣ እሞትብሻለሁ ሲላት ዝም አስባለችውና በሀሳቡ ተስማማች። ሳራና ልዑል ከሰፈራቸው በጣም ሩቅ ቤት ተከራዩ። የመጀመሪያ አካባቢ ሁለቱም ፈተናውን ፈርተው ነበር፣ ግን ደግሞ አንደኛቸው የአንደኛቸውን እስትንፋስ ስለሆኑ ቤታቸውን በፍቅር ምሰሶ አቆሙት። ልዑል አባቱ አካውንት ከፍቶ በስሙ ብር ስለሚልክለትኝ ምንም አልቸገራቸውም ነበር። እንዲህ እያሉ ቀኑ ሳምንቱ በወር ተቆጠረ። 2 ወር ሆኗቸዋል። ይህኔ ሳራ የወር አበባዋ ሲዘገይባትኝ ግራ በመጋባት ተመረመረች። የ2 ወር ጽንስ መጸነሷን ነገሯትኝ። ልዑል ይህን ሲሰማ 2 ስሜት ተሰማው። አንዱ የደስታ ሲሆን አንዱ ደግሞ ትምህርቷ ላይ ተጽዕኖ እንደሚፈጥርባትኝ የሚል ፍራቻ ነበር። ኑሮ በደስታ ቀጠሉ። ሳራም የህግ ትምህርቷን ማጥናት ቀጠለች። ጽንሱ 6 ወር ሞላው። አንድ ቀን ምሽት ላይ ሳራ ከልዑል ጋር የተገናኙበትን 4ኛ ዓመት ምክንያት በማድረግ ስጦታ አዘጋጅታ ቤቱን በአበባ ሞልታ ሰርፕራይዝ ልታደርገው መብራት አጥፍታ ሻማ አብርታ ትጠብቀው ጀመር። ልዑል ከወትሮ በተለየ አመሼ። ሳራም እዛው በተቀመጠችበትኝ እንቅልፍ ያዛትኝ። ከሰዓታት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጫፍ ጋር ተያይዞ ቤቱን አቃጥሎታል። ተፈጥሯል። ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ሳራ የታፈነ ጩኸቷን የሚሰማት አንድም ሰው አልነበረም። እንደምንም ብላ በሩን ከፍታ ወጣችና ማሳር ጀመረች። ያኔ ሰው ደረሰላት። እሳቱን አጠፉት። ለሳራም ውሃ ሰጧትኝ፣ አረጋጓት። ሳራ ግን ከምንም በላይ ያሳሰባትኝ የነበረው የባሏ ወጥቶ መቅረት ነበር። ጎረቤት አደረች። አይኗ እንቅልፍም አልወሰዳትም። ይህም በሌሊት ተነስታ ልዑልን ማፈላለግ ጀመረች። ያለ ምክንያት አያደርገውም። እናቱ አግኝታው ቢሆን እንኳን ጥሎኝ አይሄድም ስትል ጨነቃት። አባባሰችው። አንድ ነገር እንዳይሆን አምላኳን እየለመነች ፈለገችው። አየሁት የሚል ስታጣ የመጨረሻ አማራጭ የሆነው እናቱን መጠየቅ ነበር። ቤታቸው ሄዳ በር ስታንኳኳ ሰውነቷ ይንቀጠቀጥ ነበር። የልዑል ቤተሰቦች ቤት ተከፈተ። የከፈተችው እህቱ ነበረች። እንዴት ነሽ ልዑልና አለቻት ሳራ በለሰለሰ ድምፅ። ልዑልና ምን ፈልገሽ መጣሽ? አንቺ ጀረቢስ ቤተሰቦችን ገፍተሽ ጨረሽ፣ አሁን ደግሞ የእኛን ቤተሰብ እያለች ስትዘባርቅ፣ እባክሽ ስለማታውቂው ነገር አዘባርቂ። ለነገሩ ብዘባርቅም ግድ አይሰጠኝም። አሁን ልዑል እዚህ መኖሩንና አለመኖሩን ለማወቅ ነው የመጣሁት አለቻት። ይህኔ የልዑል እናት ፊቷ እየተቀያየረ ምን ወንድሜ ምን አባሽ አደረሽው? ልጅን ምናምን አስነክተሽ ልቡን ካጠፋሽ በኋላ የት አደረሽው? ብለው ጉሮሮዋን አነቀቻትኝ። በዛን ሰዓት ነበር የእናትየዋ ሰምተው የመጡት።
ልዑል ቢፈለግ የውሃ ሽታ ሆኖ ቤተሰቦቹም ሳራ ላይ ዛቻቸውን ቀጠሉ። የሳራ ሆድ ገፋ። በዚያን ጊዜ እንዳይገሏት በመፍራት በሀዘንና በችግር ዋጥ አድርጋ ወደ ተወለደችበት ክልል ሀረር ተሰደደች። ሆኖም እርጉዝ ሴት ብቻዋን ያለ ምንም ገንዘብ ህይወት ምን ያክል ከባድ እንደሚሆን ለማወቅ አይከብድም። ሳራ ራሷን ማጥፋት ተመኘች። ግን ልዑል ምን ሆኖ ነው? ቆይ ግን ፈጣሪ ምን ብበድለው ነው? የሳራ መልስ የሌላቸው ጥያቄዎች ናቸው። ሀረር ስትሄዱ ሁሉንም እቃዋን ሽጣ ነበር እና እዛ ደግሞ አንዳንድ ወሳኝ ነገሮችን ገዝታ የተረፈውን የ3 ወር ኪራይ ከፈለች። ቤት ውስጥ የሚላስ የሚቀመስ ሳይኖራት ኑሮን አለች። በእርግጥ ሀረር ከሸገር የምትሻልበት ትልቅ ነገር አለ። ማህበረሰቦቹ አንድን የተቸገረ ሰው እንደ ራሳቸው ነው የሚያዩት። በአጠቃላይ ቤቴ አይባልም ቤታችን እንጂ። ለዛም ሳራ አንዱ ቤት ቁርሷን ከበላች፣ አንዱ ቤት ምሳዋን፣ አንዱ ጋር እራቷን፣ ብቻ ሁሉም የየራሱን ድርሻ ይዋጣል። ሀረር እየኖሩ ጭንቀት አይታሰብም። ሁሉም ያጽናናታል። ልጇን በሰላም እስከምትገላገል ይንከባከቧታል። የልጇንም በማህፀኗ ፍቅሩን በልቧ የያዘችው የልዑል ቤተሰቦች ሳራን መግደል ይመኛሉ። ለዛም ያፈላልጓታል። ሆኖም ግን አድራሻዋን አትሰጥም። ሳራ ከልዑል ጋር በተከራየችበት ግቢ ውስጥ ይኖሩ የነበረው አንድ ብዙነህ የሚባል ሰው ነበረ። ከሱ ውጭ ሳራ ሀረር እንዳለች ማንም አያውቅም። እሱም አልፎ አልፎ ስትደውልለት ነው ስለ ልዑል ቤተሰቦች የሚነግራት። ልዑል ሳይገኝ ሳራ ወለደች። ታዲያ ስትወልድ ጎረቤቶቿ በሚረሷት ጊዜ የምትበላው ስታጣ ሙቅ ውሃ አፍልታ በስኳር በጥብጣ ጡት ቢሆነኝ እያለች ትጠጣ ነበር። በሯን ዘግታ የልጇን አይን እያየች የልዑል ቀሪ ብቸኛ ስጦታዬ እያለች ታነባለች። ሳራ ወገቧ እንኳ ሳይጠነክር የምትበላውና የቤት ኪራይ ስታጣ ተመላላሽ ስራ ለመስራት ወሰነች። ያኔ ያከራዩት ሴትዮ ልጁን ይይዙላታል። ልብስ አጥባ ሄደች። ይችን ችግር የተዛመደቻት ሴት ታዲያ ልብስ ስታጥብ ውላ ወደ ቤት ስትሄድ ብዙነህ ጋር ለመደወል ወደ ሱቅ ጠጋ አለች። ገና ስልክ ከመጥራቱ አንስቶ ሳሪቲ ምነው ድምፅሽ ጠፋ? ስልክ የለሽ? እኔ እንኳን እንዳልደውል ሳርዬ ልዑል እኮ አገኘሁ ሲላት ልዑል አለች በድንጋጤ። አዎ ይገርምሻል ታስሮ እኮ ነው። ንግግሩን ሳይጨርስ ሰማይ ምድር ዞረባትኝ። ራሷን ስታ ወደቀች። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ቸር ሰንብቱልኝ።